እነዚህ ፎቅ እንዲኖራቸው ለተባሉ ጄኔራሎችና ጠቅላይ ሚኒስትራቸው ሀብት እንዲያፈሩ ሲባል ስልጣናቸውም እንዲደረጅ እግራቸውን ያጡ አካላቸውን የተነጠቁ ወታደሮች ናቸው። ለአንድ አብይ አህመድ ብለው በአንድ ብርሃኑ ጁላ ተነድተው ጓዶቻቸውን አጥተው ከዚያም ደግሞ እነሱ አካላቸውን አስቀንሰው የቤተሰብ ሸክም የሆኑ የጥይት ትራፊዎች ናቸው። እነዚህን ተጠቅሞ የጣለው አገዛዝ የጦረታ አበላቸውን የቁስል ካሳቸውን አልሰጥም ብሎ በአንድ እግራቸው በአንድ አይናቸው ሰልፍ እንዲወጡ አድርጓቸዋል። በኢትዮጵያ ምድር ውስጥ በብልጽግና ዓለም ድሃ ጄኔራል ተፈልጎ አይገኝም ብሎ መወራረድ አያስበላም። ተዋግቶ የቆሰለ ቆስሎ የተረሳ ተረስቶም የተጣለ ወታደር ግን በየቤቱ ብዙ ነው። አሁን ከቤቱም ወጥቶ አደባባይ ላይ እየወጣ መሰለፍ ጀምሯል። አንድ እግሩን ለቀማው መንግስት፣ አንድ እጁን ለነጠቀው አገዛዝ፣ አንድ አይኑን ላጠፋበት ስብስብ ቢያንስ መውደቂያዬን ስጠኝ እያለ እየተሰለፈ ነው። ባለፉት ተከታታይ ዓመታት በጣቢያችን ባሰራጨናቸው ዘገባዎች የመከላከያ ሰራዊቱ የሚጮህለት የሌለ ሟች ስለመሆኑ፣ ሲሞት የማይቀበር ለቤተሰብ መርዶ የማይነገር ሲቆስል የማይታከም አካል ጉዳተኛም ሆኖ ተስፋ እንዲያጣ የቤተሰብም ጣጣ እንዲሆን ተደርጎ እንደሚጣል ስንዘግብ መቆየታችን ይታወሳል። የብልጽግና ምዕመናንና የስቱዲዮ ቅምጥ የፕሮፓጋንዳ ሚሊሻዎች ግን ይህንን ማጣጣላቸው ሳይበቃ በመንግስት በጀት ሲሞት የሚውለውን ሰራዊት በአገር ጠመንጃ ከወገኖቹ ጋር ደም ሲቃባ የሚውልን ወታደር ጀግናና ለአገር ሲል የሚዋደቅ አድርገው ሊያዋውቡት ሲሞክሩ ከርመዋል። አሁን በአደባባይ መገለጥ የጀመረው ሀቅ ያረጋገጠው ግን በየቤቱ የተጣሉ ወታደሮች አካል ብቻ ሳይሆን ተስፋ የተነጠቁ ወጣቶች ብዛት አያሌ መሆኑን ነው። በአንድና ሁለት ከተሞች በአዳማና ቢሾፍቱ ብቻ ይህንን ያህል ወጣቶች ለመውጣት ከደፈሩ በሌሎች የኢትዮጵያ አካባቢዎች ቢፈቀድ፣ በየእስር ቤት ውስጥ የተዘጋባቸው ቁስለኞችም እንዲሁ ቢፈቀድላቸው ከተሞችን ያጥለቀልቁ ነበር። እነዚህ ወታደሮች ያገለገሉትን መንግስት የጭካኔ ደረጃ ከእነሱ በላይ የሚያውቅ የለም። ጥቅማችን ይከበር ብለው ሰልፍ ሲወጡ አካላቸውን ስላጡ የሚሳሳላቸው እንዳልሆነና አልሞ ተኳሽ ወታደሮቻቸውን አሰማርቶ እንደሚረሽናቸው አሊያም ከቤታቸው እያፈነ በአካል ሌሊት እንደሚወስዳቸው አሳምረው ያውቃሉ። እንዳም ሆኖ ካጡት አካል በላይ ከያዙትም ቁስል የላቀ ከሚያጡትም ሕይወት ያላነ አካላቸውን አጥተው ሕይወታቸውን አስይዘው የወጡት ወታደሮች ቆስለውለት ደምተውለትም እንደማይምራቸው ያውቃሉ። እናም እንደ ጋማ ከብት ተገልግሎ የጣላቸው አገዛዝ እንዳሮጌ ዕቃ አውጥቶ የረወራቸው ስብስብ ቢገድለንም እንሙት ብለው መብታችንን አክብሩ እያሉ ተሰልፈዋል። እና ሃጫሉ ሸለመ እንዲያምርባቸው የድሃ ልጆች ሕይወትና እግር ይገብራሉ። ተስፋ ያያሌውና ሹማ ብደታ ልጆቻቸው እንዲዳሩ እነዚህ አካልና ጓደኛ ያጣሉ። እነ ይልማ መርዳሳ እንዲከብሩ፣ እነ ጌታቸው ጉዲና እንዲደላቸው፣ እነ ብርሃኑ ጁላ በ200 ሚሊዮን ብር የመኖሪያ ቤት እንዲያድሱ፣ ባጫ ደበሌና አበባው ታደሰ ኮንትሮባንድ እንዲነግዱ፣ መሐመድ ተሰማና ዘውዱ በላይ ከሀብታሞች ጋር እንዲዛመዱ እነዚህ ወጣቶች ሕይወት ብቻ ሳይሆን ለዘላለሙ አካልም ያጣሉ። ሁለት እግርና ሁለት እጅ፣ ሁለት ዓይንና ሁለት ጆሮ ይዞ ከቤተሰቡ የተወሰደ ጦር ግንባርም የገባ ሰው በመጨረሻ የቤተሰቡ ዕዳ ሆኖ እንዳይሰራም እንዳይኖርም እንዳይሞትም ሆኖ ይጣላል። ሁለት ዓይኑ እንደዚህ እንደምታዩት ሁለት ዓይኑ ጠፍቷል ማለት ነው። እና እንዴት ነው የጠፋው ካላችሁ ወታደር ነው ያው ግዳጅ ተሰጥቷቸው ግዳጅ በሄዱበት ሳላ ድንገት በሌሊት ደፈጣ ተይዞባቸው ያላሰቡት ተኩሶባቸው በድንገት ከትልቅ ተራራ ላይ አዳልጦት ወድቆ በሁለት ዓይኑ ነው እንደዚህ የተፈጠፈጠው ማለት ነው። እና ከሁለት ዓይኑ ሁለቱም ዓይኖች ተጎድተዋል። አንዱ ከጥቅም ውጪ እንደሆነ ዶክተሩ ነግሮታል ማለት ነው። እና እንደምታዩት አንዱ ዓይን ትንሽ ሕክምና ካገኘና የሚከታተል ከሆነ ተስፋ እንዳለው ነው የሚነገረውና ዓይኔ ጠፋ ብሎ ለልመና የሚዳረግ ትውልድ ለልማትና ለአገር ስኬት መሰለፍ ሲገባው ለአንድ ጠቅላይ ሚኒስትር የስልጣን ዘበኛነት ሲል አካሉን የሚነጠቅ ወጣት የመከላከያ ጄኔራል ፎቅ እየደረደረ እንዲኖር፣ የብልጽግና ሹም በሀብት እየከበረ እንዲቀጥል፣ የአገዛዝ ቤተሰብ ኑሮው እንዲመቸው የማይደገም ሕይወቱን የማይተካ አካሉን እንዲህ እያጣ ቀጥሏል። ለአገር መጠበቂያ ሳይሆን ለዙፋን ማዳኛ በየተራራው የወደቀ አካል ጉዳተኛ ሆኖም የቀጠለ የተጣለ ወታደር በአዛዦቹ አይታወስም፣ ያዳነው ስልጣን
አይታደገውም። የሀገር መከላከያ ተብሎ በሕግ የተቋቋመው መስሪያ ቤት የአንድ ግለሰብና ግብረ አበሮቻቸው የሥልጣን ዘበኛ ሆኖ ከራሱ ወገንና ሕዝብ ጋር ፍልሚያ ከገባበት ጊዜ አንስቶ በየጥሻው እየወደቀ የጅብ ቀለብ የአሞራ ሲሳይ የሆነ ቀጥሏል። ጠቅላይ ሚኒስትሩም እንዳሉት በእሳቸው የሥልጣን ዘመን አንድ ወታደር ለኢትዮጵያ ሉዓላዊነት ሲል ለአገር ደህንነት ሲባል አልተሰዋም። ለአንድ ወንበር ሲባል ግን በመቶ ሺዎች እንተላለቃለን እንዳሉት መቶ ሺዎች እያለቁ ቀጥለዋል። ራሳቸው አብይ እንዳመኑት ባለፉት 8 ዓመታት የተወረረን የኢትዮጵያ ግዛት ለማስለቀቅም ሆነ እንዳይወረር ለመከላከል አንዲት ጥይት አልተተኮሰችም። ኢትዮጵያውያንን ለመጨፍጨፍ ግን ድሮንም፣ ሚሳኤልም፣ ስናይፐርም፣ የአውሮፕላን ቦምብም፣ ታንክም፣ መድፍም ተተኩሷል። ዓለም ያፈራው መሳሪያ በኢትዮጵያውያን ገላ ላይ ያልተተኮሰ አለ ከተባለ ኒውክለር ብቻ ሳይሆን አይቀርም። ብልጽግና የለውም እንጂ ቢኖረው ኖሮ ኒውክለሩንም እንደማይተኩሰው ለመጠራጠር ቦታም ፋታም ያለ አይመስልም። እኒህ ሰው አካላቸው ሳይጎድል ተርፈው ሕይወታቸውንም ሳያጡ ድነው ለምርኮኛነት የተዳረጉ ሰው ናቸው። በጠላቶቻቸው እጅ ከመውደቃቸው በፊት ሻምበል የሚል ማዕረግ የነበራቸው ሕይወት ከመገለባበጡ አስቀድሞ ከአብይ አህመድና ብርሃኑ ጁላ ክፍለ ሰራዊቶች መካከል የ95ኛውን ክፍለ ጦር 3ኛ ሬጂመንት ያዙ ነበር። ስማቸው ጌትነት ፈቃዱ ይባላል። ሻምበል ጌትነት 28 ዓመታት ሙሉ አገራቸው ውስጥ የኖሩት በውትድርና ነው። አገራቸውም ሆነ ሰራዊቱ ከየት ወዴት እንደተፈጠፈጡ የተረዱ መሆናቸውን ሲያብራሩም የድሃ ልጅ እንጂ የባለስልጣን ልጅ አልሞተም አልቆሰለም ይላሉ። በእርግጥም ልክ ናቸው። ከብርሃኑ ጁላ ልጆች አንድ የጎደለ አንድም የቆሰለ የለም። የአብይ አህመድ 3ቱም ልጆች ወደ አሜሪካ እንዲላኩ መደረጋቸውን የተናገሩት ራሳቸው ጠቅላይ ሚኒስትሩ ናቸው። የጀነራል ሹማ አብደታና የጀነራል ተስፋዬ አያሌው ልጆች አዲስ አበባ ላይ በግማሽ ቢሊዮን ብር ገንዘብ ልጆቻቸውን ሲድሩ የኢትዮጵያ ገበሬ ልጆች በየቦታው ይወድቃሉ። ከአዳነች አቤቤ ዘመድ አዝማድ አንድም ሰው አልሞተም ብቻ ሳይሆን አልዘመተም ብሎ የሚወራረድ ሰው ይረታል። ሽመልስ አብዲሳ እንኳን ወንድም እህቶቻቸውን ሊያዘምቱ ወላጆቻቸውንም ከጊንጭ አዲስ አበባ ወስደው በቪላ ቤት ውስጥ ማኖር ከጀመሩ 6 ክረምቶች አለፉ። የአማራ ክልል ባለስልጣናት ከወላጆቻቸውም ከልጆቻቸውም መካከል አንዱ እንኳን ጦር ሜዳ ሊሄድ ወደ ክልሉም አይጓዝም። የኢትዮጵያ ገበሬና ድሃ ልጅ ግን በየተራራው ይወድቃል፣ ሞቱ አይዘገብለትም። የአብይ አህመድን ስልጣን ለመታደግ የነሽመልስ አብዲሳንና ብርሃኑ ጁላን ቤተሰቦች ሕይወት ምችት እንድትላቸው ሲባል በመቶ ሺህ የሚቆጠር የመከላከያ ሰራዊት ባለፉት ዓመታት ረግፏል። መርዶ ለቤተሰብ አይነገርለትም፣ ሲቆስል አይታከምም። እናም በታጣቂዎች በተማረከ ቁጥር በየተራራው ከዓይኑም ባ ከገላውም ደም እያፈሰሰ ይማጸናል። እድል ቀንቶት ግማሽ አካል ይዞ ከቤተሰቡ የተቀላቀለ ደግሞ በሰልፍ ይጠይቃል። በኢትዮጵያውያን የቆየ ባህል ብቻ ሳይሆን በመከላከያ ሚኒስቴርም ባህል ሕይወቱን ለከፈለ የወታደር ቤተሰብ ድጋፍ ማድረግም ሆነ እነሱ በቦርድ በሚሉት መንገድ ቆስሎ የወጣም ወታደር እንዲደጎም ማድረግ የቆየ ልማድ ነው። የኦህዴድ ብልጽግና አገዛዝ ዛሬም መንግስት መሆን አልቻለምና ለእነሱ ስልጣን ሲሉ የሞቱትንም ሆነ የቆሰሉትን ዘወር ብለው አያዩዋቸውም። የሚያስታውሰን አጣን ያሉ ወታደሮችም መሰለፍ የጀመሩት በዚሁ ምክንያት ነው። ይህ ድርጊት በሁለት ከተሞች ላይ ብቻ የታየ እንጂ በሌሎች የአገሪቱ አካባቢዎች ውስጥ አካል አጥቶ በየታዛው የሚውለውን አካል ጉዳተኛ ወታደር የሚያውቀው የወለደና ያሳደገ ብቻ ነው። እስካሁን በየእስር ቤቱ የታጎሩ ቁስለኛ ወታደሮችን የሚያውቃቸው ደግሞ አሳሪያቸው ብቻ ነው። ቀየውም ጦር ሜዳ መሬቱም የሰራዊት መያ የሆነበት አርሶ አደር ስቀብሩዬ መጨረስ አቃተኝ፣ አስከሬን ዝም ብለን ብናይ እግዚአብሔር በቁጣ በበረዶ ይመታናል ብለን እየቀበርን ነው ይላል።